واسطي اركز واسطي بنات واسطي سلامات علي مكركم يمكركم አንተ አይገባም እንዴ እየሞከርኩኝ ነው ስማ ራስን ችዬ መኖር ጀምራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ መች ነው ራስን ችለህ የምትኖረው እየሞከርኩ ነው ትላለህ አንተ አይገባም እንዴ እየሞከርኩኝ ነው የናቲ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉዞ ዳጋችዬ ለመኖር እየሞከርኩኝ ነው ያባቴን አንተን ከሞት ሁለት በሬ ገዝቼ ባል ትሻለኛል የሚል በርግጥ ቃልችዬ ለመኖር እየሞከርኩኝ ነው የጉርቤቶችን መስሎ አግብተህ ወግ ማድረግ መታሰያን የሚል ትክታቃችዬ ለመኖር እየሞከርኩኝ ነው የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራችዬ ለመኖር እየሞከርኩኝ ነው ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው ዳሳብ መሆን ካልቻልኩ መኖር ማንን ሊጠቅም ነው መሞትስ ማንን ሊጠቅም ነው ቢያንስ ለአንዳንድ ሰዎች መሞት እረፍት ነው ረባል እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል አንተ በተቀበልክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲሰው ልብላ እያሉ የሚጣሉ ሰዎች ናችሁ መኖር ግድ ሰጣችሁ መሞት የሚጠቅማቸው ቢያንስ በአንተ ምክንያት የምታነባው ሁሌም ፈጣሪን የምትማጸነው እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ ይሄ ከንቱ አስበ ሞት 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልተቀምካችሁ ሞት እስኪሰራ ከሆነና ባንቲ ጨርሱት ይሄ ቀልብ እያሰቡ ከመቆጠር ምን አባቱ ተጠቅማችኋል ብራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል መሞትን ስለምትፈልግ ይመስላል ዞተር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው መሞትን ስለሚፈልግ ይመስላል ዞተር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው የትኛው ቤት ሰው ነው በልጁ መሞት የሚያርፈው ስማኝ ለመኖር እየሞከርኩኝ ነው ተወኝ እናንተም ብትሆኑ እባካችሁ አትሞቱ ለመኖር ሞክሩ በእናታችሁ የሞከርኩኝ ናስኪ እስክንድር ቁጭ በል አየው አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድን ነው ቻሪ የሞከርኩኝ ነው ትርከማን ታሳዳለህ አንተ አሰማም እንዴ እየሞከርኩኝ ነው አንተና ባልደረቦቼ የደበቃችሁትን ኤክስ ለማግኘት እየሞከርኩኝ ነው ለታ ቀን አጥንቼ ዘነ እየሞከርኩኝ ነው አይገባኝም እየሞከርኩኝ ነው ጧት መነሳት ስንት ነገር ነው ጎበዝ በነካጁ ወላጅ ለማምጣት ሞክር እየሞከርኩ ነው አንተ ቀስ ብለህ እየሞከርኩኝ እየሞከርኩኝ ነው ከትንጌ ለብላት እየሞከርኩኝ ነው ተረጋግቼ ለብላት እየሞከርኩኝ ነው በስነስርዓት ለብላት እየሞከርኩኝ ነው ጁላ ለመሆን እየሞከርኩኝ ነው አንበጣ ለመሆን እየሞከርኩኝ ነው ሆዴን ለማጣራት እየሞከርኩኝ ነው የማርኔ እየሞከርኩኝ ነው አቡ ይሄንን ለዛቢስ የሆነ ምግብ ለመብላት እየሞከርን አቡ ልትረዳን ይገባል አና እየሞከርን ተረዳን በቃ ምንድን ጨውሜ ነው ማለት እየሞከርን በቃ እየሞከርኩኝ ነው እንደዚህ አይነት ምግብ ለመብላት እየሞከርን
ወደ ድህነቱ ማዕበል ወደ መሄድ እየሞከረ እዚህ ነገር ያለው እየሞከረች ነው። በቃ እየሞከረች ነው። ቤተሰብ እየሞከረች ነው። ምን ይደረግ ቤተሰብ እየሞከረ ነው። እናንተ ሞክሩ። መሞከር ቆንጆ ነው። እየሞከረ ነው ቤተሰብ። ወዴት ነው? ላይብረሪ እንዳምና ዘንድሮም ሲል ለማምጣት እየሞከርኩ ነው። አምናም ዘንድሮ ጠዋትና ማታ እያነበብኩኝ ኤ ፕላስ ለማምጣት እየሞከርኩ ነው። 5 ጥያቄ ከ50 እየተፈተንኩኝ ኤ ፕላስ ለማምጣት እየሞከርኩኝ ነው። ከ7 ቻፕተር 5 ጥያቄ ወጥቶ ኤ ፕላስ ባላመጣ አትረዳኝም እንዴ? ሰው አይደለም እንዴ አንተ? እጁን አጣጥፎ የተቀመጠ የለም። ሁሉም የቤተሰቡን አደራ ለመወጣት ላይብረሪ ቀን ሌሊት እየለፋ ነው። እየሞከርኩኝ ነው አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሃል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበት። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሃል ላይ ለማራት እየሞከርኩኝ ነው። ባለቤት በፖፖ እንድትጠቀም ለማራት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየሁ ለማራት እየሞከርኩኝ ነው። አልፎ አልፎ በላይ ለመጠቀም እየሞከርኩኝ ነው። ለምን ሁሉም ሰው እየሞከረ ነው በዚህ ሰዓት? እጁን አጣጥፎ የተቀመጠ ሰው አለ? በቃ ትንሽ ታገሰኝ። እየሞከርኩኝ ነው። ሄሎ ባለቤት አልነገረችም? እየሞከርኩኝ ነው። ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። የማለፈው ምንም ነው ባስጪ ፋዘር ባንቺ ምክንያት መመላለስ አለበትም። ምንድነው እየሞከርኩ ነው የምትይው? እየሞከርኩ ነው አላልኩም? ልጅ ነው ሰጣለሁ። ምንድነው እየሞከርኩ ነው? ይኸው ስንዴ መግዣ ራሱ አጥቼ እኮ ባዶ በቆሎ እንትን እያልኩ ነው። ምንድነው እየሞከርኩ ነው። እሰጣለሁ በቃ እኔን አታስጨንቁኝ። ሰላም ጤና ይስጥልኝ። ከኢትዮ ቴሌኮም የጥሪ ማዕከል ነበር የምንደውለው። በቴሌብር የተበደሩትን ብድር አልመለሱም። እየሞከርኩኝ ነው ትላለህ። አንቺ አሰሚም እንዴ? እየሞከርኩኝ ነው። የእናንተን ብድር ለመክፈል እየሞከርኩኝ ነው። ለመብራት ኃይል ክፍያ፣ ለቤት ኪራይ እየሞከርኩኝ ነው። እንዴ ሰው አይደለሽ እንዴ? ይሄው ተመልከቺ። ይሄን እርጥብ ለመሸጥ እየሞከርኩኝ ነው። አስቢ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሽኝ በቃ። እየሞከርኩኝ ነው። አሰማም
አንተ የቤት ኪራይ ከከፈልክ እኮ 2 ወር አለፈክ። እየሞከርኩኝ ነው እየሞከርኩ ነው አንተን እኮ ነው ማወራው። አንተ ምንሆነ አሰማኝም እንጂ እየሞከርኩኝ ነው። የልጅ ትምህርት ክፍል ያለመከርኩ ነው። ያንተን የቤት ኪራይ ያለመከር እየሞከርኩ ነው። ሰው አይደለ እንዴ? በቃ ታገሰኝ፣ አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። ታገሰኝ በቃ እየሞከርኩኝ ነው። ፍቅረኛ ቆይ ላለመያዝ ብለሽ የእምብብሽን አስቀምጠሽው ቀረሻ? ቀን ከቀን ትግል ነው ህይወቴ። እየሞከርኩ ነው። ከቴክኖሎጂ ያሉትን መንገዶች ለመጠቀም እየሞከርኩ ነው። አይታያችሁም? እንዲሉሽ ባህላዊ መንገዶችን ለመጠቀም እየሞከርኩ ነው። ለማጥፋት እኮ እየሞከርኩ ነው። አይታያችሁም? እየሞከርኩኝ ነው ህይወትን ለማሸነፍ ከራሴን ማልፌ ለሌሎችም ለመትረፍ ጊዜ ግን ከጃኝ ብቻዬን አስቀረኝ ደከመኝ ሳልል ሰለቸኝ። እንዴ ኢትዮጵያን ቀይራለሁ የምትለው ልጅ ምን እያረክ ነው? እየሞከርኩ ነው። ሪትሪት እያዘጋጀው እየሞከርኩ ነው። ሰውን ተፈጥሮ ውስጥ እየከተትኩ እየሞከርኩ ነው። እንዲለወጡ እያረኩ ነው። እየሞከርኩ ነው። ከጥር 29 እስከ የካቲት 2 ሰው እንዲቀየር እያረኩ ነው። በ0987 29 ደውሎ መመዝገብ የእናንተ ፋንታ ነው። እየሞከርኩ ነው። እሺ እየሞከርኩ ነው። ሀገሬን ለመቀየር ሰውን ወደ እግዚአብሔር ለመውሰድ እየሞከርኩ ነው።